ጤና ይስጥልኝ ክቡራንና ክቡራን ቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው መረጃ ተራ ዜና አይደለም። የመካከለኛው ምስራቅን የፖለቲካ ካርታ ምናልባትም የዓለምን የኃይል ሚዛን ሊቀይር የሚችል እጅግ አስደንጋጭና ሰበር መረጃ ነው። ያለፈው ሌሊት ለበርካታ ሀገራት የጭንቀት የፍርሃትና የውድመት ሌሊት ሆኖ አልፈዋል። ኢራን ወደ አረብ ሀገራትና እስራኤል ያዘነበችው የሚሳኤል ዶፍ፣ እስራኤል በኢራን ከፍተኛ መሪዎች ላይ የወሰደችው የጭንቅላት ምት፣ የቱርክ ያልተጠበቀ ክህደት እንዲሁም በአሜሪካና ስፔን መካከል የተፈጠረው ከባድ ዲፕሎማሲያዊ ፍጥጫ፣ ሁሉንም ዝርዝር መረጃዎች በጥልቀት እናያቸዋለን። እንደሚታወቀው ኢራን አሁን ላይ ሞታለሁ እንጂ ብቻዬን አልጠፋም ወደሚል አደገኛ ውሳኔ ገብታለች። ዛሬ ሌሊቱን ብቻ ኢራን በተለያዩ አቅጣጫዎች የሚሳኤልና የድሮን ጋጋታ አዝንባለች። ጥቃቷ ያነጣጠረው በእስራኤል ላይ ብቻ አይደለም። በተባበሩት አረብ ኤሚሬትስ፣ በዱባይና አቡዳቢ እንዲሁም በሳዑዲ አረቢያ ዋና ከተማ ሪያድ በሚገኙ ቁልፍ የንግድና የዲፕሎማሲ ማዕከላት ላይ ከባድ ውድመት አድርሳለች። በተለይም በዱባይ የሚገኘው የአሜሪካ ቆንጽላና በሪያድ የአሜሪካ ኤምባሲ ላይ ያነጣጠረ ጥቃት መፈጸሟ ቀጠናውን ወደ ከፋ ጦርነት አስገብቶታል። ከዚህም ባሻገር በኳታር በሚገኘው እና የአሜሪካ ቁልፍ ጦር ሰፈር የሆነው አል ኡዳይድ ላይ ግዙፍ የባለስቲክ ሚሳኤሎች ተተኩሰዋል። ኳታር አየር መከላከያ ጥቂቶቹን ቢመታም የተወሰኑት ሚሳኤሎች ግን ኢላማቸውን መምታታቸው ተረጋግጧል። በእስራኤልም በኩል ቴልአቪቭን ጨምሮ በርካታ ከተሞች በመቶዎች በሚቆጠሩ ሚሳኤሎች ሲደበደቡ አድረዋል። የእስራኤል አየር መከላከያን ጥሰው የገቡ በርካታ ሚሳኤሎች መኖራቸውም ታይቷል። ነገር ግን እስራኤል ዝም ብላ አልተቀመጠችም። ፈጽሞ ባልተጠበቀና የኢራንን መንግስት አንገት ባስደፋ መልኩ እጅግ ሚስጥራዊ የሆነ ጥቃት ፈጽማለች። ይኸውም ቀደም ሲል በአሜሪካና እስራኤል ጥቃት የተገደሉትን የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኒን ለመተካት የሀገሪቱ ከፍተኛ የሃይማኖትና የፖለቲካ መሪዎች እጅግ ሚስጥራዊ በሆነ ስፍራ ስብሰባ ተቀምጠው ነበረ። ነገር ግን የእስራኤል የስለላ ተቋማት ሞሳድ የዚህን ስብሰባ ትክክለኛ ቦታና ሰዓት አስቀድሞ በማወቅ በጦር ጀቶች ከባድ የአየር ጥቃት ፈጽመዋል። በውጤቱም በስብሰባው ላይ የነበሩት ከፍተኛ የኢራን መሪዎች በሙሉ ሕይወታቸው አልፈዋል። ይህ ጥቃት ኢራንን ከማስደንገጡም በላይ በሀገሪቱ የደህንነት መዋቅር ላይ ምን ያህል ትልቅ ክፍተት እንዳለ ለዓለም ያሳየ ሆኗል። የጂኦፖለቲካ ወረደ መሬት እዚህ ላይ አላበቃም። በዲፕሎማሲው መድረክ ትልቅ ቦምብ የፈነዳው በቱርክ በኩል ነው። የኢራን የቅርብ ወዳጅ የነበረችውና ጦርነቱ ሲጀመር ከኢራን ጎን ቆማ የነበረችው ቱርክ ዛሬ ባልተጠበቀ ሁኔታ በኢራን ላይ ፊቷን አዙራለች። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን በቀጥታ ስርጭት ቀርበው ባደረጉት ንግግር ኢራን እኔ ከሰመትኩ ቀጠናውን ይዤ ጠፋለሁ የሚል አደገኛና አጥፊ አካሄድ የተከተለች ነው። ይህ በአረብ ሀገራት ላይ የምትፈጽመው ጥቃት እጅግ የተሳሳተ ስትራቴጂ በመሆኑ ቱርክ ይህንን ፈጽሞ አትታገስም ሲሉ በቁጣ ተናግረዋል። ቱርክ ይህንን ማለቷ ኢራን በአካባቢው ሙሉ በሙሉ የተገለለች መሆኗን የሚያሳይ ትልቅ ማሳያ ነው። ይህ በእንዲህ እንዳለ የጦርነቱ እሳት አውሮፓንም አዳርሷል። በአሜሪካና በስፔን መካከል ታይቶ የማይታወቅ ዲፕሎማሲያዊና የንግድ ጦርነት ተነስቷል። አሜሪካ በኢራን ላይ ለምትወስደው እርምጃ የስፔንን የጦር ሰፈሮች ለመጠቀም ጥያቄ አቅርባ የነበረ ቢሆንም የስፔን መንግስት ግን ፍትሃዊ ላልሆነ ጦርነት የጦር ሰፈሬን አላስነካም አልተባበርም በማለት ጥያቄውን ውድቅ አድርጋለች። ይህ ጉዳይ ፕሬዚዳንት ዶናልድ ትራምፕን ክፉኛ አስቆጥቷቸዋል። ትራምፕ በሰጡት አጣዳፊ መግለጫ ከስፔን ጋር ያለንን ማንኛውንም አይነት የንግድ ግንኙነት ሙሉ በሙሉ አቋርጫለሁ በማለት ውሳኔ አሳልፈዋል። ለዚህ የትራምፕ እርምጃ ፈጣን ምላሽ የሰጡት የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ በበኩላቸው ስፔን ማንኛውንም አይነት የንግድ እገዳ ለመቋቋም የሚያስችል አቅም አላት፣ አሜሪካ ዓለም አቀፍ ሕጎችን ማክበርና ግንኙነቷን በዛቻ ሳይሆን በሕግ የበላይነት ላይ መመስረት አለባት ሲሉ ጠንካራ ምላሽ ሰጥተዋል። ይህ የሁለቱ ሀገር ፍጥጫ በኔቶ አጋሮች መካከል ትልቅ ስንጥቅ መፈጠሩን ያሳያል። ጦርነቱ የንግድ መስመሮችንም አልማረም። ዓለም በከፍተኛ ጭንቀት እየተከታተለው ያለው የሆርሙዝ ሰርጥ ጉዳይ ነው። ኢራን ይህንን ቁልፍ የነዳጅ ማስተላለፊያ መስመር መዝጋቷን ተከትሎ ትራምፕ ለአሜሪካ የባህር ኃይል ጥብቅ ትዕዛዝ አስተላልፈዋል። ማንኛውም የነዳጅ ጫኝ መርከብ በአሜሪካ የጦር መርከቦች ታጅቦ እንዲያልፍ ትዕዛዝ የሰጠ ሲሆን ፈረንሳይም ግዙፉን የጦር አውሮፕላን ተሸካሚ መርከቧን ወደ ሜዲትራኒያን ባህር ልካለች። የጦርነቱ ደመና ወደ አፍሪካም መጥቷል።
አሜሪካ ዜጎቿን ከ14 የመካከለኛው ምስራቅና የአካባቢው ሀገራት በአስቸኳይ እንዲወጡ ማሳሰቧን ተከትሎ የግብፅ መንግስት መከላከያ ሰራዊቱ ወደ ከፍተኛ የውጊያ ዝግጁነት ሃይ አለርት እንዲሸጋገር አዟል። ይህ የሚያሳየው ጦርነቱ ከቁጥጥር ውጭ ወጥቶ ወደ ቀጠናዊው አልፎም ወደ ዓለም አቀፍ ጦርነት የማደግ ድሉ እጅግ በጣም ሰፊ መሆኑን ነው። ክቡራትና ክቡራን፣ የኢራን ከፍተኛ መሪዎች በአንድ ጊዜ መገደል፣ የቱርክ አቋም መቀየር እንዲሁም የአሜሪካ ከአውሮፓ ሀገሮች ጋር መጋጨቷን ቀጣዩን የዓለም ዕጣ ፈንታ ወዴት ይወስደዋል ብላችሁ ታስባላችሁ? ኢራን አሁን ከገባችበት አጣብቅኝ እንዴት ትወጣለች? ሐሳብ አስተያየታችሁን ከስር በኮሜንት መስጫው ላይ ጻፉልን። የሁላችሁንም እናነባለን። ይህ መረጃ ሌሎችም እንዲደርስ ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። አዳዲስ እና ያልተሰሙ የፖለቲካ ትንታኔዎች ይዘን እስክንመለስ ቸርን ሰንበት።